ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን የምናየው ምንድነው የዋይፋይ ፓስወርድን እንዴት ማወቅ እንደምንችል ነው። እንግዲህ አንዴ ኮምፒውተራችሁ ላይ የዋይፋይ ፓስወርድ ሴት ካደረጋችሁ በኋላ ሌላ ቀን ለጓደኞቻችሁ ሸር ማድረግ ስትፈልጉ ፕላስ ደግሞ ሌላ ዲቫይስ ላይ ዋይፋይ ለመጠቀም ስትፈልጉ ያን ፓስወርድ ስትረሱት እንዴት ማግኘት እንደምትችሉ ላሳያችሁ ነው። ከዚያ በፊት ግን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ የዋይፋይ ፓስወርዳችን ኮምፒውተራችን ላይ ለማግኘት የመጀመሪያ ስቴፓችን እዚች ጋር እንሄድና ራይት ክሊክ እንላለን። ራይት ክሊክ ካልነ በኋላ ኦፕን ኔትወርክ ኤንድ ኢንተርኔት ሴቲንግ እንላለን። እሱን ክሊክ እናደርጋለን። ከዚያም በኋላ ይህን አይነት ኢንተርፌስ እናገኛለን። ወይ ዋይፋይ ላይ ደግሞ ወይም ደግሞ ኢንተርኔት ላይ ክሊክ እናደርጋለን። ለምሳሌ ኢንተርኔት ጋር ክሊክ ላደርግ እነዚህ ኦፕሽኖችን እናገኛለን። እዛ ቼንጅ አዳፕተር ኦፕሽን የሚለውን እንከፍታለን። በምንከፍትበት ጊዜ እነዚህን ኦልተርኔቲቭ ኢንተርኔት እና ዋይፋይ ያመጣልናል ማለት ነው። እኛ የፈለግነው የዋይፋያችን ፓስወርድ ነው። ስለዚህ ዋይፋዩ ጋር እንሄድና ራይት ክሊክ እናደርጋለን። ራይት ክሊክ ስናደርግ እነዚህ ሊስቶች ይመጣሉ። ከነዚህ ውስጥ ስታተስ የሚለውን ሴሌክት እናደርጋለን። ስታተስ ስንል በዚህ መልክ ይመጣልናል። እኛ የዋየርለሱን ስለሆነ የምንፈልገው ከዲቴይል ኔክስት ማለት ነው። ዋየርለስ የሚለውን ክሊክ እናደርጋለን። እንደዚህ ዲስፕሌይ ሲሆንልን ሲኩሪቲ የሚለው ጋር እንገባለን። በዚህ መልክ እናገኘዋለን ማለት ነው። ይችን ቲክ በምናደርግበት ጊዜ ፓስወርዱን ሾው ያደርግልናል ማለት ነው። በዚህ መልክ ዜን ኦኬ ብለን እንወጣለን። ስንጨርስ በዚህ መልክ እንግዲህ ማወቅ እንችላለን ማለት ነው። ከወደዳችሁት ሰብስክራይብ እያደረጋችሁ ላይክ አድርጉ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ